ብሩክ ለማህሌት ተቆርቆሮላት ነው ቅድስቴን እንድዛ ሲጮህባትና ሲከላከልላት የነበረው። እውነት ለማህሌት ነው ወይስ ደግሞ ከጀርባው ሌላ ነገር አለ ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዴት ብሩኬ በዚህ ልክ ሊቀየር ቻለ? በአንዴ ወደ ማህሌት ሊከረበት ቻለ? ወይስ ደግሞ እኛ ማናቀው ከጀርባ ከመድብል ጋር ተመካክረው ማህሌት በዝና ላይ እንድትመሰክር ለማድረግ የሰሩት ነገር ይመስላችኋል? እኔ ግን ሁኔታው ምንም ደስ አላለኝም። ምናልባችም እንደኔ ግምት ከሆነ መድብልና ብሩኬ ተነጋግረው ማህሌት በዝና ላይ እንድትመሰክርበት ለማድረግ ይመስለኛል። ምክንያቱም አሁን ላይ ብሩኬ ወደ እሷ ጠረፍ እንደመጣ ካልገባት ወይም ደግሞ ከእሷ ጎን እንደሆነ ካልተረዳች በስተቀር በጭራሽ በዝና ላይ የምትመሰክርበት አይመስለኝም። ይህን ያደረገው ነገር ብሩኬ ከኔ ጎን ነው ብላ ካሰበች፣ ብሩክ ሁለተኛ አይተውኝም ብላ ካሰበች በድፍረት በዝና ላይ ልትመሰክርበት ትችላለች። ነገር ግን ብሩክ ከሷ ጎን እንዳልሆነ ከተሰማት ዝናን ስለምትፈራው አትመሰክርበትም። ስለዚህ መድብል ጋር ተነጋግረው ያደረጉት ነገር ይመስለኛል። እዚህ ነገር ውስጥ ቅድስቴም ያለችበት ይመስለኛል። ምክንያቱም ቶሎ ብላ ወደ ድብድብ ነው የገባችው። ያ ማለት ደግሞ ብሩክ ከማህሌት ጎን እንደሆነ ለማሳየት ይመስለኛል። እንግዲህ የኔ አስተያየት ወይም ደግሞ ግምታዊ ሀሳብ ነው ማለት ነው። እናንተስ ምን ትላላችሁ? ብሩክ እውነት ለማህሌት ብሎ ከሆነ ቅድስቴ ላይ እንደዛ የጮሆና ወደ ሀገሯ እንድትሄድ ያደረገው በጣም ያስጠላል፣ ይደብራል። እውነት ለመናገር የብዙዎችን አስተያየት ኮሜንት አይቻለሁኝ። ብሩክ እንደዚህ የሚቀየር ከሆነ ከዚህ በኋላ ምሳሌ ድራማን አናይም። በጣም ደብሯል፣ አስጠልቷል። ብሩክ በዚህ ልክ መቀየር የለበትም፣ ማህሌት ከቤት መውጣት አለበት የሚል ብዙ አስተያየቶችን አይቻለሁ። እኔም በነገራችን ላይ የሚሰማኝ ነገር ነው። ነገር ግን በአሁኑ ግን ብሩክ የእውነት አይመስለኝም እንደዚህ ያደረገው። በፍጹም ሊያደርገው አይችልም። ምን ያክል ህይወቱን እንዳበላሸችበት እያወቀ ምን ያክል በልጁ ህይወት ላይ ስትቀልድ እንደነበረና የልጁን ህይወት አደጋ ላይ እንደጣለችው እያወቀ ይሄን የሚያደርግ አይመስለኝም። ምንም እንኳን ስሜታዊ ቢሆንም በፍጹም ለማህሌት ብሎ ቅድስቴ ላይ ሊጮህባት አይችልም ብዬ ነው የማምነው። ምክንያቱም እዚህ ጋር የእውነት ብሩክ እንደዛ አድርጎ ቢሆን ኑሮ መድብል ራሱ አይለቀውም ነበር። እንደውም ይሄን ድርጊት የሚያደርግ ከሆነ ከቤት አስወጣዋለሁም ሲል ነበር። ነገር ግን ማህሌትም ለምንድን ነው የሚወጣው? ቤቱን እኮ እሱ ነው የቤት ኪራይ የሚከፍልበት፣ አንተ አይደለህም። ስለዚህ የሚወጣ ይወጣል እንጂ እሱ በፍጹም አይወጣም እያለች ነበረ። ማለት እንግዲህ ነፍሰ ጡር እንደሆነች ከብሩኬ እንዳረገዘች አድርጋ ለቅድስቴ ለማሳመን ሞክራለች። እንዲሁም ደግሞ ብሩኬ ቢወድሽና ቢያፈቅርሽ ኑሮ እስካሁን አብሮሽተኛ ነበር። እኔ ግን ከበኋላሽ መጥቼ በፊትም የምተኛበት አልጋ ላይ ብሩኬን ይዤው ተኝቼ ይኸውም እርጉዝ ሆንኩኝ እያለች እያወራች ነው። እንግዲህ ያለ ትዳር ማርገዝም እንደ ጌጥ አይታው ወሰድኩት፣ አሸነፍኩሽ፣ ህልሜ ተሳካልኝ፣ አንቺ መቼም ቢሆን አይሳካልሽም፣ ከዚህ ከቤት አስወጣሻለሁ፣ ድሮም ሰራተኛ ነበርሽ፣ አሁንም የቤት ሰራተኛ ነሽ፣ እኔ ግን የቤቱ እመቤት ነኝ እያለችም ስታናድዳት አይተናል። እውነት ለመናገር ቅድስቴ በጣም ነው የምታሳዝነው። በጣም ማለት አሁን ያለችበት ሁኔታ በጣም ያሳዝናል። ለእሷ ይሄ አይገባትም ጭራሽም። ለብሩኬ ብዙ ነገር አድርጋለች፣ ለምሳሌም ብዙ ነገር አድርጋለች። ብሩክ ባልነበረ ሰዓት ምሳሌን የጠበቀቻት እሷ ናት። ልክ እንደ እናቱና በፊትም ገንዘብ ሲቸግረው ለመታከሚያም ቢሆን ሰጥተዋለች። ራሷንም ማሳልፋ ልሸጥ ነበር ለሱ ልጅ ብላ። ይሄ ሁሉ መስዋዕት ከከፈለችለት በኋላ የእውነት ዛሬ እንዳየ ነው ለማህሌት አግዞ ከሆነ ይሄ በጣም ድራማው እንዲደብር ወይም ደግሞ ብዙዎቹን ማየት እንዳቆሙ ያደርጋል ማለት ነው። በፍጹም መሆን የሌለበት ነገር ነው ዛሬ የታየው። እንደኔ ግን የእውነት ቢሆን ኖሮ መድብል ጭራሽ ዝም አይልም ነበረ። ማለት ወይ ከቤት ያስወጣው ነበር ወይም ደግሞ በደንብ አድርጎ ይቆጣው ነበር። ግን ሁኔታው እንዳጠቃላይ በጣም ያስጠላል። እኛ ብሩክና ቅድስቴ መቼ ነው የሚጋቡት እያልን የሰርጋቸውን ቀን እየተጠባበቅን፣ ብሩክ ደግሞ ጭራሽ ባስ ብሎ እንዴት ታደርጋለሽ? ሚስቴን እንዴት እንደዚህ ትገፈትሪያታለሽ? እንዴት ትደበድቢያታለሽ? እያለ ሲጮህባት ነበረ። ብቻ እስኪ መጨረሻውን አብረን የምናይ ይሆናል። እናንተስ ምን ይመስላችኋል? ምን ታዘባችሁ? ምን ገመታችሁ?
ከብሩኬ እውነት እንደዚህ አድርጎ ከሆነ ከብሩኬ ምን እንማር እንዴ? እንዴት በዚህ ልክ ይቀየራል? ወይም ደግሞ አይምሮ ትክክል አይደለም? እኔ እንጃ። ባለፈው ተይዞ ከመጣ ወዲህ ምንም ጥሩ ነገር እየሰራ አይደለም ጭራሽም ማለት ነው። እና ይሄ ነገር ደግሞ በጣም ያስጠላል። ቅድስት ከዚህ በኋላ መሰቃየት የለባትም። መጋባትም ካለባቸው ቅድስቴና ብሩክ ናቸው እንጂ ብሩክና ማህሌት አይደሉም። ማህሌት ቶሎ ብላ በዝና ላይ መስክራ ዝናን ካስያዘችው በኋላ ወደ መጣችበት መመለስ አለባት። እንግዲህ ሉላና ሞገስ ደግሞ በባለፈው በር ተንኳኩቶ ነበርና በር ላይ ዝና ሊሆን ይችላል ወይም ደግሞ ጠበቃው ሊሆን ይችላል፣ በተለይ ደግሞ ዝና ሊሆን ይችላል በማለት በሩን ሲከፍቱት ማንም ሰው አልነበርም እና ማስጠንቀቂያ ነበር ተጽፎላቸው ያገኙት። እናም ወደፊት ከእናንተ ቀድሚያችሁ እንደምራመድና ብዙ ነገር ማድረግ እችላለሁ ብሎ ከማይታወቅ ከማይነበብ ፊርማ ጋር ብሎ ነበር ያስቀመጣቸው። እንግዲህ ሁላችንም ግምት ምን እንደሆነ ባላውቅም እኔ በራሴ ጠበቃው ነው ብዬ ነው የማስበው። ምክንያቱም ጠበቃው ባይሆን ኑሮ ዝና ሉላ የት ነሽ ሉላ ሉላ እያለ ባልፈለጋት ነበር እና ሉላን እዛ እንደሆነች ቢያውቅ ደግሞ ዝና በፍጹም አይተዋቸውም ነበረ፣ ይይዛቸው ነበር። ስለዚህ ጠበቃው ነው የሚሆነው። ይሄ ጠበቃ ደግሞ ከዚህ መውጣት አለበት። እንዴ ለምንድን ነው በዚህ ልክ የሚያሰቃያቸው? አይበቃቸውም? እንደ ሞገስና ሉላ በዚህ ልክ መሰቃየት ምንድን ነው? መቼ ነው ደስተኛ ህይወት የሚኖሩት? በጣም አልበዛም? እንግዲህ ዳጣ ደግሞ ጠበቃው እንደሆነ ማስፈራሪያ የሰጣቸው ስትሰማ የገባበት ገብቼ ገለዋለሁ እያለች ማንም ሰው እንዳይከተለኝ እያለች እየፎከረች ሄዳለች። ምን የምታደርግ ይመስላችኋል? ሞገስ የሚያስቀራት ይመስላችኋል? ወይስ ደግሞ ጠበቃው ጋር የምትሄድ ስትወራጭ ይልቁን ዝና እንዳይዛት ነው የፈራውላት። እንግዲህ በጣም አንገብጋቢው ነገር ምንድን ነው? ቅድስቴ ወደ ሀገሯ ልትሄድ እና መድቤል ያለሽ የምትኖሪበት አገር ድረስ እኔ እሸኝሻለሁ አድርሸሽ እመለሳለሁ ሲላት ነበረ። የእውነት መድብል ግን ቅድስቴን ወደ ሀገሯ ሊመልሳት ነው ወይስ ደግሞ በወንድሙ ላይ እርምጃ ይወስዳል? እኔ ግን ሁለታቸው ተመካክረው ያደረጉት ነገር ነው። እዚህ ነገር ውስጥም ቅድስት ያለችበት ይመስለኛል እንጂ ያለ አንድ ነገር እንደዚህ ተነስተው እዚህ ደረጃ ሊደርሱ አይችሉም ብዬ ነው የማስበው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ውድ ቤተሰቦቼ ሰብስክራይብ በማድረግ አበረታቱኝ ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሸር አድርጉት። አመሰግናለሁ።